الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين. أما بعد، የተከበራችሁ ውድ ምዕመናን እንኳን ለ1447ኛው ዓመተ ሂጅራ የ2018 ዓመተ ልደት የአረፋን በዓል በሰላም አደረሳችሁ አደረሰን። አልሐምዱሊላህ። የተከበራችሁ ውድ ምዕመናን የዘንድሮ አረፋን ለየት የሚያደርገው ነገር እንደሚታወቀው ሀገራችን ኢትዮጵያ ሰባተኛውን አገር አቀፍ ምርጫ ልታካሂድ ዝግጅቷን ጨርሳ በቀናት በቀረው ሰዓት መሆኑ አረፋችንን ልዩ ያደርገዋል። ስለዚህ አረፋ ማለት እንደሚታወቀው የተከበረው የሐጅ ወር ነው። እንደዚሁም የመተዛዘን፣ የመተባበር፣ የመከባበር፣ የመረዳዳት ወር ነው። በተለያየ ዓለማት ሙስሊሙ ህብረተሰብ በልዩ ልዩ ሁኔታ በዓሉን ያከብረዋል። እኛ እንደ ኢትዮጵያውያን ባህላዊና ሃይማኖታዊ የሆኑ የመረዳዳት እሴቶች አሉን። ከዚሁ አንዱ ይሄው የአረፋ በዓል ነው። የአረፋ በዓል ስናከብር እንደሚታወቀው በተለያየ ምክንያት በችግር ውስጥ ያሉ ወገኖቻችንን እስላም ክርስቲያን ሳንል ከጎናችን በማድረግ በዓሉን ልናሳልፈው ይገባል። በመቀጠልም ቅድም እንዳነሳነው ሀገራዊ ምርጫው ላይ ካርድ የወሰዳችሁ ሰዎች፣ የተለያየ አካባቢ ለአረፋ በዓል ሄዳችሁ ሰዎች 22 እና 23 ላይ ካርድ ወደ ወሰዳችሁ በመመለስ 24 ላይ ካርዳችሁን እንድጥሉ አደራ እንላለን። ምክንያቱም ሀገራዊ ጉዳይ ስለሆነ ወሳኙኛው ስለሆን አንድም ካርድ መባከን የለበትም። ከሁሉም በፊት የምናስቀድመው እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሰላም ጉዳይ ነው። ሰላም ሲኖር ሁሉ ነገር የሚኖረው። ለዚህ ሰላም ሁላችንም እስላም ክርስቲያኑ፣ ሀብታም ድሃ፣ ወንድ ሴቱ በጋራ ሆኖ ለሀገራችን ሰላም፣ ለሀገራችን ልማት፣ ለአንድነት፣ ለአብሮነት ዘብ ልንቆም ይገባል። ሁሉም ነገር የሚኖረው ሀገር ሲኖር ነው። ሀገር ማለት ህዝብ ነው። ህዝብ አለ መንግስት ነው። መንግስት ከሌለ ሀገር ሊኖር አይችልም። ስለዚህ ሁላችንም ከምንጊዜውም በላይ ከመንግስታችን ጎን በመቆም የሀገራችንን ሰላም፣ ልማታችንን፣ አንድነታችንን፣ አብሮነታችንን አጠናክረን እጅ ለእጅ ተያይዘን እቺን ሀገር ማሻገር ይኖርብናል። በመጨረሻም በዓሉ የሰላም፣ የልማት፣ የአንድነት፣ የአብሮነት እንዲሆን እንመኛለን። መልካም በዓል ለሁላችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የዒድ አልአድሓ አረፋ በዓልን አስመልክቶ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ ጋዜጣዊ መግለጫ። ቢስሚላሂ ራህማን ራሒም ወልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወአሊሂ ወሰሕቢሂ አጅማዒን። በቅድሚያ ጥሪያችንን አክብራችሁ ለተገኛችሁ የመገናኛ ብዙሃን ባለሙያዎችና ጋዜጠኞች የከበረ ምስጋናችንን እያቀረብን ጠቅላይ ምክር ቤቱ በሀገር ውስጥና በውጭ ሀገራት ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሙስሊሞች በሙሉ እንኳን ለ1447ኛው ዓመተ ሂጅሪያ የታላቁ የዒድ አልአድሓ አረፋ በዓል በሰላም አደረሳችሁ በሰላም አደረሰን በማለት መልካም ምኞቱን ይገልጻል። የዒድ አልአድሓ አረፋ በዓል በዓለም ሙስሊሞች ዘንድ በድምቀትና በልዩ ልዩ መንፈሳዊ ስርዓቶች
የሚከበር ታላቅ በዓል ነው። በዓሉ ነቢዩላህ ኢብራሂም ዓለይሂ ሰላም ለአላህ ስብሓነሁ ወተዓላ ያሳዩትን ፍጹም ታዛዥነት የከፈሉትን መስዋዕትነትና ታጋሽነታቸውን የምናስታውስበት ታላቅ መንፈሳዊ ኩነት በመሆኑ ሁላችንም እስላማዊ እሴቱን ጠብቀን ልናከብረው ይገባል። የአረፋ በዓል ከስግደትና ከእርድ መንፈሳዊ ስነ ስርዓት ባለፈ ሰዎች እርስ በርስ የሚተሳሰቡበት፣ ሀብታሙ ድሃውን የሚደግፍበትና የማህበረሰብ አንድነትን ይበልጥ የምናጠናክርበት የደግነት መገለጫ ዕለት ነው። የተከበራችሁ ሙስሊሞች፣ ሀገራችን ኢትዮጵያ በርካታ ባህላዊና ሃይማኖታዊ የመረዳዳት እሴቶች አሏት። ጠቅላይ ምክር ቤቱም ሀገራዊና እስላማዊ የመደጋገፍ እሴቶችን መነሻ በማድረግ የተለያዩ ማህበራዊ አገልግሎት ሰጪ ተቋማትን በመጎብኘትና አብሮነቱን በማሳየት ላይ ድጋፍን በማድረግ ላይ ይገኛል። ውድ ኢትዮጵያውያን ሙስሊሞች፣ የአረፋ በዓልን ስናከብር እስላም ባዘዘን መሰረት በአካባቢያችን የሚገኙ አቅመ ደካማዎችን፣ ወላጅ አልባ ህፃናትን፣ ህሙማንን፣ ጧሪ የሌላቸው አዛውንቶችንና የተቸገሩ ወገኖችን በመጠየቅና በመርዳት ሊሆን ይገባል። ከዚህም በመቀጠል ሰላም የሁሉም ነገር መሰረት ነውና እስልምና የሰላምና የፍትህ ሃይማኖት ነው። በመሆኑም ሁላችንም ለሀገራችን ሰላምና ለህዝባችን አንድነት ዱዓ ልናደርግና በጋራ ልንሰራ ይገባል። ሀገራችን ኢትዮጵያ የመጀመሪያው ሂጅራ የተከናወነባት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች በሰላምና በደህንነት የተስተናገዱባት ታሪካዊ የፍትህ ምድር ናት። እኛ ሙስሊሞች ይህን ታሪካዊ አደራ በመጠበቅ ሃይማኖታዊ ግዴታችንን ልንወጣ ይገባል። በመጨረሻም ሁላችንም በሰባተኛው ሀገራዊ ምርጫ ላይ በንቃት ልንሳተፍና ምርጫው በሰላም እንዲጠናቀቅ የተለመደውን በጎ ሚናችንን ልንወጣ ይገባል። በመላው ዓለም ለምትገኙ ሙስሊሞች በዓሉ የሰላም የደስታና የዒባዳ እንዲሆንላችሁ ጠቅላይ ምክር ቤቱ በድጋሜ ይመኛል። ዒድኩም ሙባረክ ወተቀበለ ላሁ ሚና ወሚንኩም ሷሊሕ አልአዕማል ወኩለ ዓሚን ወአንቱም ቢኸይር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ግንቦት 17 2018 ዓመተ ልደት አዲስ አበባ ኢትዮጵያ።